ጉድ 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 ነው። ሰው ተደፋፈረ እንዴ! አላዛር መነካክ ይህንን የመሰለ ሸበላ ወንድ አምጥተክ እኔ ኖሬ ሲሄድ አንተ ተጠብቅልኛለህ፣ አብረሃት ትዝናናለህ፣ ቁጭ ብድግ ትላለህ፣ ትሄዳለህ፣ ትመጣለህ፣ የምትፈልገውን ነገር ታደርግላታለህ፣ ወደ ግራ ወደ ቀኝ ወደ ኋላ ወደ ፊት ትሄድላታለህ፣ ከተማውን ታስጎበኛታለህ ብለህ ይህንን የመሰለ ሸበላ ወንድ አመተክ ትንሱ ፊት የምታቆመው አንተ ግን ምን አስበክ ነው? ምን አስበክ ነው እንዴ? ቆይ አላዛር ትንሱን ለራስህ አልነበር እንዴ የምትፈልጋት ነው ወይስ ለዚህ ልጅ ነው? እኔ ፈራው። ምክንያቱም ለምንድን ታውቃላችሁ ቤተሰቦች? ልጁ ሸበላ ነው እንዴ። ቆይ ትንሱ ከዚህ ፍቅር ይዟት ብትከረበት ምን ልትሆን ነው? እና አላዛር ይሄ ያስፈራል። ለማንኛቸውም አደራ የሚባለው እቃ አይደለም እኮ የሰው ልጅ ናት። እቺ የሰው ልጅ ነፍስ ያላት ናት፣ እቃ አይደለችም እኮ። አደራ ላንተ ሰጫታለሁ የምትለው እቃ አይደለችም እኮ። እቃ ወይም ብር ነው ለሰው አደራ የሚሰጠው እንጂ እኮ ነፍስ ያላት ተንቀሳቃሽ ናት እንዴ። እሷ የፈለገችውን ከኔ ጋር ይሆናል ያለችውን መያዝ መብቷ ነው። ካልፈለክ አንተ መሄድ ፍላጎት ካለ ማለት ነው። ግን አደራ አትሰጥም። ሰማክ? ለእናትህ ወይም ደግሞ ለቤተሰብ አይደለም እኮ አደራ የሰጣት፣ ሊያውም ለጓደኛክ ሸበላ ለሚመስል ወንድ። እዚህ በነገራችሁ ላይ ፎቶውን እዚህ ጋር ያለመጣሁት አይን ይገባል ብዬ ነው እንጂ በጣም ቆንጆ ነው ልጁ፣ በጣም ማለት ነው ያለው ፊዚካሉ ምናምን ዋው ያስብላልና እንግዲህ እንድትነጠቅ ፈልገህ ከሆነ አላዛር ትችላለህ። እና ይሄ ነገር አያስማማንም። እቃ አይደለችም አደራ ስቻለ የምትለው። ስለዚህ ደግሞ ሁለት ሰው አብሮ ከተጫወተ ትንሱ ካንተ ፍቅር ያዛት እኮ ስለተላመደች ነው አይደል? እሷ ስትላመድ ከዚህ ፍቅር እንደማይዛት በምን ታውቃለህ? እና ለማንኛውም እኔ ድራማም እየመሰለኝ ነው። እስቲ መጨረሻውን እናያለን። ግን አጠር አድርጉት፣ ድራማ ከሆነ አጠር አድርጉት፣ አታንዛዙት። ምን ቤተሰብ ይሰለቸዋል፣ እሺ ተመልካች ይሰለቸዋል በረጅሙ። ይሄ ድራማ ወይም ፊልም ምናምን ተሆነ አታንዛዙት፣ እሺ ውዶቼ፣ አጠር አድርጉት። እና ልጁ ደግሞ ተመችቶኛል። አላዛር ለትንስዬ ያመጣላት ጠባቂ ተመችቶኛል።